በሰቆጣ የተደረገው ሰልፍ እውነቱን ለመናገር በአበርገሌ፣ በኦፍላ፣ በዛታና በኮረም ሕዝብ ላይ እየደረሰ ያለውን በደል ከመጥቀሱ በቀር ዋና ዓላማው የብልጽግና መንግስት ከህወሓት እየመጣበት ያለውን ጫና ለመመከት ያደረገው ሰላማዊ ሰልፍ ነው። ሕዝቡ ለዘመናት ያነሳቸው የነበሩና አሁንም እያነሳቸው ያሉት የወሰንና የማንነት ጥያቄዎች የብልጽግና መንግስት የፖለቲካ መጫወቻ ካርድ ካደረጋቸው ውለው አድረው ሰነባብተዋል። የብልጽግና መንግስት የወሰንና የማንነት ጥያቄ ያለባቸውን አካባቢዎች የሚያስታውሳቸው የራሱን የፖለቲካ ትርፍ ማጋበስ የሚያስችለው ጉዳይ ሲኖር ብቻ ነው። ከ1983 ዓ.ም ጀምሮ የማንነት ጥያቄያቸውን እያነሱ የሚገኙ ህዝቦችም በህወሓት ልክ የተደራጀና ማንነታቸውን የሚያስከብርላቸው ኃይል እንደሌለ ስለሚገነዘቡ መንግስትን አምኖ ጥያቄውን ከማቅረብ ውጭ ሌላ አማራጭ አላገኙም። እንጅማ የኦፍላን፣ የአበርገሌን፣ የጻግብጅን፣ የዛታን እና የኮረምን ህዝብ ያለምንም ጦርነትና የጥይት ድምፅ ለህወሓት አሳልፎ ሰጥቶ እንደወጣ ጠፍቷቸው አይደለም። ይህ ተግባር የብልጽግና መንግስት ታምኖ የሚደግፈውን ህዝብ ሳይቀር ለእሳት እየጣደ ጉስቁልናንና በደልን የሚያስፋፋ ስርዓት መሆኑን ፍንትው አድርጎ ያሳየ ነው። ሌላው የሰልፉን ዘገባ ተከትሎ አንዳንዶች ዛሬም ድረስ አገው ተብሎ ሲጠራ ምቾት የማይሰጣቸውና የመከፋፈልና የልዩነት መጠሪያ አድርጎ የመቁጠር ሁኔታ ታዝቤያለሁ። ጎበዝ፣ የአገው ህዝብ ስለ ኢትዮጵያ አንድነት ቅድሚያ ይሰጣል ማለት የዘመኑ የብሔር ፖለቲከኞች ለአንድ የልዩ ብሔረሰብ ወረዳ እንኳን የሚሰጡትን ክብር ሲነፍቁት ዝም ብሎ ይመለከታል ማለት አይደለም። ኢትዮጵያ በጊዜ ከብሔር ፖለቲካ የማትወጣ ከሆነ አገው የሚለውን መጠሪያ መስማት አይደለም አገው የሚባል ትልቅ ክልል መጠበቅ ሁሉ ግድ ሊሆን ይችላል። የአገው ህዝብ በተለያዩ ብጥስጣሽ ስያሜዎች እየጠሩ ፖለቲካዊ ድራማና ኢኮኖሚያዊ በደል እያደረሱ መቀጠል የማይቻልበት እድል ከፊት መምጣቱ አይቀርም። ስለዚህ እውነተኛ አንድነትን የሚፈልጉ ሰዎች ወይም ቡድኖች አገውነታችንን ከማክበር ጀምሮ እኩል ፍትሐዊ ተጠቃሚነታችን እንዲረጋገጥ ከጎናችን ሊቆሙ ይገባል። ለጊዜው ግን ለ30 ዓመታት የአገውን ህዝብ ሲበድል በኖረው ህወሓትና ታማኝ የመንግስትነት ባህሪ በጎደለው ብልጽግና መካከል የሚደረጉ የቁማር ፖለቲካዎች ውስጥ ዋናው ተጠቂ የአገው ህዝብ ሆኖ መቀጠሉ አይቀሬ ነው። ለዚህ ደግሞ ሚሊሻዎቻችን፣ ፖሊሶቻችን፣ ወጣቶቻችን፣ ህዝባችን የህይወት ዋጋ ከፍለዋል። እንዲሁም የመሰረተ ልማቶቻችን ሳይቀሩ እየወደሙና እየተቋረጡ ጉዳቱን ቀምሰነዋል፣ ውጤቱንም አይተነዋል።